ምንድን ነው ያልከው? አንድ ሰው እየተረጋጋ ዲቃላ መሐመድ አብደላ ነው የአብደላ ልጅ ነው ዲቃላ። እሺ አዳመጣችሁ። ቢስሚላህ እንግዲህ እንደሰማችሁት እዚህ ጋር ያለው ወገናችን የሃይማኖት በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖሎጂስት መሆኑ ነውና ብዙ ጊዜ ክርስቲያኖቹ ወደ ራሳቸው እምነት ሰዎችን የሚጋብዙበት ውበት ካሌላቸው ማለትም ሰዎችን ሊማርክ የሚችል ነገር ምንም ነገር ስላሌላቸው እንዲህ ያሉ ስድቦችን እንደ አማራጭ አድርገው ይጠቀማሉ። የእስልምና አቃቤ እምነት ላይ የሚሰሩ ያለ ውሸት እንደማይቆሙ ካሁን ከሰማችሁት ቪዲዮ ማረጋገጫ ነው። ተበደልን፣ ተሰደብን፣ ተነካን የዘወትር እየያቸው ነው። ውሸት መመሪያቸው ነው። ይህ ኡስታዝ አስቀድሞ የነበረውን ታሪክ ቆርጦ ለምን በመጀመሪያ የነበረውን ንግግር ቆረጥከው? ፕላስ ደግሞ ራሱን ጨዋጨዋ ለማድረግ ሞክሯል። የመጀመሪያ ተሳደበው እኔንና አምላኬን ዲቃላ ብሎ የተሳደበው የራሱ ኡስታዝ ነው። እንዲሁም ደግሞ ራሱ አምላካችንን ሰካራም ዝሙተኛ ሲል እንደነበረ ስሙት። ምንድን ነው ያልከው? ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 እንግዲህ እንደሰማችሁት ነው። እንዲህ ባልተገረዘ አንደበቱ አምላክን ዝሙተኛ ነው የሚል ቆሻሻ ንግግር እየተናገረ እንደ ጨዋ ራሱን ሊቆጠር ይሞክራል። እንግዲህ ሙስሊሞች ታዘቡ። እውነትን የምትፈልጉ እህት ወንድሞቼ ሙስሊሞች በእንደዚህ አይነቶች ኡስታዞች እየተመራችሁ ጋነም ልገቡ ነው። ቆም ብላችሁ አስቡ። ቆም ብላችሁ አገናዝቡ። ሁሌም እየየ የሚሉት ምንድን ነው? የራሳቸው አስቀድመው የተሳደቡት እንዳይወጣባቸው ስለሚፈልጉ ነው። በጣም የሚዘገንን ንግግሮችን ከተናገረ በኋላ ራሱን እንደ ጨዋ ሊቆጥር ይሞክራል ማለት ነው። ሌላኛው ታምረ ማርያም ላይ ተሰደብን ይላል። ያንተ ሃይማኖት ቁርአንህ ራሱ ክርስቲያኖች ብሎ አህዮች ይለናል። ከፍጥረታት ሁሉ ክፉ መጥፎ ይለናል። አላህ ያጥፋችሁ ይለናል ስማችንን ጠርቶ። ከምንም በላይ አንድ ሰው መጥቶ አሁን እናታችሁን ወሲብ አደርጋታለሁ ቢላችሁ ምንድን ነው የሚሰማችሁ? ስድብ አይደለም ይሄ? የሙስሊሞቹ ነቢይ ሙሐመድ የሚባለው በገነት ሄጄ ማርያምን ወሲብ አደርጋለሁ የሚል ነው። ይሄ ደግሞ ለእኛ ስድብም ከስድብም በላይ ስድብ ነው፣ ቆሻሻነት ነው። እላዩ ላይ ስፐርሙን የሚያዝረከርክ አካል የጌታዬን እናቴን አማላጄን በገነት ሄጄ ወሲብ አደርጋታለሁ የሚል ቆሻሻ አስተምሮ ያለበት ስለሆነ ይህንን ነቢይ ብተቸው እውነት አለኝ አስቀድሞ እናቴን ስለነካ ነው። ሼር አድርጉና ለዛ እና ለተከታዮቹ አደርሱላቸው። ኤዲቲንግ ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። የሚገርም ኤዲቲንግ ነው። የሚገርም በጣም ሳላደንቅ አላልፍም ማለት ነው። እና ይሄ ቪዲዮ እንግዲህ እንደምታዩት ሕፃን ሄቨንን የደፈረውን ሰውዬ ይገደል፣ የገደለ ይገደል፣ መቀጣጫው ይህ ነው የሚለውን የቁርአን አያ ነው እንትን ያልኩት። ያኛውን ቪዲዮ ከዚህ ጋር እንትን ብለው ድምፅ አስገብተውበት እንደዚህ እፎይን ይገደል ምናምን እንደዚህ። መልካም ይሄ ልጅ እንደሰማችሁት ከዚህ በፊት እፎይ በተገኘበት ይገደል የሚል ቪዲዮ ሰርቷል። ይህም ቪዲዮ ከሰራ በኋላ በህግ እንደሚያስጠይቀው ብዙ ቪዲዮ ምላሽ ሲሰጥበት አይኑን በጨው አጥቦ የቀድሞ ቪዲዮን አጥፍቶ ኢዲት ተደርጎብኝ ነው እንጂ አላልኩም ብሎ ሸምጥቷል፣ ዋሽቷል። አስቀድሞ ግደሉ ብሎ ያሰበው ሴጣናዊ እሳቤ ቀጥሎም ደግሞ እንዲዋሽ ውሸትን እንዲዋሽ ኬት ይህን ባህሪ ያመጣው ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። ምን ነበረ? ነፍሰ ገዳይ ነበረ።
እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። የወዳጃችን ነፍሰ ገዳይነትን ከአባቱ ከሚመራበት ዲያብሎስ የወረሰው ሊሆን ይችላል። ውሸተኛ የውሸት አባት ዲያብሎስ ነውና የመዋሸቱ ጥግ ኤዲት አድርጋችሁ ነው ብሎ የመጀመሪያ ቪዲዮውን ከቪዲዮ ውስጥ አጥፍቶታል። በጣም በሚገርም ሁኔታ የመጀመሪያ ቪዲዮውን ይዘነዋል፣ ለመረጃ ስለሚያስፈልገን ማለት ነው። በእርግጥ በሕግ ልናስጠይቀው እንችላለን፣ ምክንያቱም ከባድ ንግግር ነውና። እኛ ግን የክርስቶስ ልብ ያለን ይቅር ባይ መሐሪ ፍቅር የሆነ አምላክን የምንከተል እንደመሆናችን ለሰዎች ዘወትር ወደ እውነት እንዲመጡ ጸሎት እናደርግላቸዋለን። ከነዚህ አጋንንታዊ ገዳይ ከሆነ መንፈስ እንዲላቀቁም በጸሎታችን እናስባቸዋለን። ውዶቼ እናንተም ይህን አጋንንታዊ እሳቤ የተጠናወተውን ወንድማችንን የሚዋሽ እንዲሁም ግድያን አፕሪሼት የሚያደርግን በጸሎታችሁ አስቡት፣ ወደ እውነት እንዲመጣ ዘንድ ማለት ነው። በተረፈ እፎይ ነቢያችንን ተሳደበ፣ አምላካችንን ተሳደበ ለሚሏችሁ በምንም ሳትሸማቀቁ ኑና እስቲ መሳደቡን እሱ ፊት አውሩ በሏቸው። ምክንያቱም የነሱ ቅዱስ ያሉት መጽሐፍ አምላካችንን ዲቃላ የሚል ነው። እንዲሁም በተለያዩ የሚያቆሽሽ አስተምሮ ያለበት ነው። ከምንም በላይ ኡስታዞቻቸው አምላካችሁ እግዚአብሔር ከዝሙተኛ ጋር ወሲብ አድርጎ ልጆች ዲቃላ ወልዷል ብለው የሚሉ፣ አምላካችሁ ሰካራም ነው የሚሉ፣ ዘማዊ የሚሉ እንዲሁም አሳፋሪ ቃላቶችን እዚህ ጋር ልናገራቸው የሚሰቀጥጡትን የሚናገሩ ኡስታዞች ያሉባቸው ስለሆኑ እኔ ለምናገረው ነገር ሁሉ መረጃዎችን ማቅረብ ስለምችል የትኛውም ኡስታዝ በመዋሸት ቪዲዮ ቆራርጦ እኔ ላይ የሐሰት ክስ ሊከስ ይችላል እንጂ እኔ ፊት ቀርበው ያሉትን መረጃ ሊያመጡ አይችሉም። እናመጣለን ካሉ ኑ እፎይ እንዲህ ብለሃል ያለ መረጃ ሊሉኝ አይችሉም። እነሱ ግን ያለ መረጃ ይብን የክርስቲያኖች አምላክ ነን እስከሚሉ ድረስ እኔ ሥላሴ ነኝ እያሉ እስከሚሳለቁ ድረስ በጽሑፍም በንግግርም በመጽሐፍም እንዲሁም መመሪያዎቻቸው የቆሸሹ መጽሐፍቶች ስላሏቸው ምንም እንዳትሸማቀቁ በኮንፊደንስ ሆናችሁ ኑና እስቲ እፎይ ፊት ይሄንን ቃል ድገሙት በሏቸው። ይህን ቪዲዮ ሼር አድርጉላቸው። ወዳችኋሉላችሁ ነው። እኔ አሁን ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ? እንዴት አይነት ቆሻሻ ነው? መልካም። በተደጋጋሚ ቪዲዮዎችን እያስጠፉብኝ ስለሆነ ለዚህ ምላሽ እንሰጣለን። እናንተም በደንብ ኮፒ ሊንክ ሼር አድርጉት። ኢየሱስ ክርስቶስ ላይ እንዴት እንደተሳለቀ እንዴት እንደተሳደበ ተመልክታችኋል። ያው ዘንዶ የስድብ አፍ ተሰጠው ስለተባለ ኢየሱስ ክርስቶስ እግዚአብሔር ነው። እግዚአብሔር ደግሞ እሱን የሚያቆሽሸው ምንም ነገር የለም። ፈጣሪ ነው ኢየሱስ ክርስቶስ። ፈጣሪን ደግሞ ምንም ነገር አያቆሽሸውም። ማስረጃ ቀሌሜንጦስ ምዕራፍ 11 ቁጥር 43 ላይ እንደምትመለከቱት ነው። እግዚአብሔር በምንም ሊቆሽሽ አይችልም። ማስረጃ ተጨማሪ መጽሐፈ ቀሌሜንጦስ ምዕራፍ 12 ቁጥር 37 ላይ በተመሳሳይ መመልከት ትችላላችሁ ማለት ነው። እግዚአብሔር በምንም ሊቆሽሽ የማይችል ንጹህ ነው። የረከሰውን ያነጻል እንጂ እርሱ በምንም ሊረክስ አይችልም ማለት ነው። ባይሆን ጥያቄ አለን ማለት አላህ ላይ አላህ ሰውን የፈጠረው አደምንና ሔዋንን በሁለት እጆቹ እንደሆነ ሱራ 38 አያ 75 ላይ በሁለት እጆቼ ለፈጠርኩት ብሎ ይናገራል። ሰው በሁለት እጆቹ ከምንድን ነው የፈጠረው አላህ ብለን ስንል ሱረቱ ሂጅር አያ 26 15ኛው ሱራ አያ 26 ላይ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። አላህ በሁለት እጆቹ አጨማልቆ አዳምንና ሔዋንን በምንድን ነው የፈጠረው? ከሚገማ ጭቃ ነው። ተጨማሪ ማስረጃ ሱራ 15 አያ 33 ላይ ኢብሊስን እንዲህ ይለዋል፣ ከሚቅጨለጨል ሸክላ
ከገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም ብሎ ኢብሊስ ለአላህ ምላሽ ሲሰጥ እናገኛለን። አላህ በሚገማ ጭቃ አብኩቶ የሚገማ ጭቃ ያንን የሚገማ ጭቃ ጠፍጥፎ አደምን ሰርቷል። ቁርአንን ሙሉን ተሱረቱ ፈቲሃ እስከ መጨረሻው 114ኛው ሱራ ድረስ ሳነብ አላህ አንድም ቦታ አደምን ከፈጠረ በኋላ በሚገማ ጭቃ በሁለት እጆቹ ታጠበ የሚል አላገኘውምና አላህ እስካሁን ያ ግማት ማለት የጠነባው ነገር ከሚገማው ነገር የፈጠረበት እጆቹን ታጥቧል አልታጠበም ብዬ አልጠይቅም። ምክንያቱም እኔ ክርስቲያን ስለሆንኩኝ ይታጠባል ታጥቧል ቢባልም ደግሞ በምን ሊታጠብ ይችላል የሚለውን ሱናን አቢ ዳውድ 67 ላይ እንደዚህ ይላል ነብዩ narrated Abu Sa'id al-Khudri I heard that the people asked the prophet of Allah water is brought for you from the well of Buddha. It is a well in which dead dogs, ministerial clothes and the excrement of people are thrown. ሰዎች ነብዩን እንዲህ ብለው ሲጠይቁ ሰማሁኝ። የሞተ ውሻ ፔሬድ የነካው ጨርቅ የሚጣልበትና ሰዎች ሰገራቸውን የሚጥሉበት ዌል ኦፍ ቡዳ የሚባል ጎሬ ውሃ አለ። ከዛ ውስጥ ውሃ መጥቷል። ነብዩ በዚህ መጠጣት ይቻላል ወይ ብለው ይጠይቁታል። the prophet the messenger of Allah replied ያላ መልእክተኛ እንዲህ ብሎ ይመልሳል verily water is pure and is not defiled by anything ውሃ ንጹህ ነው በምንም ሊረክስ ሊቆሽሽ አይችልም። በሱ ውዱ ማድረግ ይቻላል። ነብዩ ደግሞ በሱ ውዱ እንዳደረገ ማስረጃ ሱናናና ሳይ 327 ላይ I passed by the prophet when he was performing wudu from the well of Buddha. I said, are you performing wudu from it when garbage is thrown into it? ነብዩ ውዱ እያደረገ በሱ ጋር አለፍኩኝ። ውሃው የመጣው ከቡዳ ነው። ቡዳ ውሃ ውስጥ ምንድነው የሚጣለው? ሰዎች ሰገራቸውን ፑም ያደርጉበት ነው። ፔሬድ ጨርቃቸውን የሚጥሉበት ነው ሴቶች። እንዲሁም ደግሞ ውሾች ሲሞቱ የሚጥሉበት ነው። በሱ ነብዩ ውዱ እያደረገ ነበረ። እና ይሄ ቆሻሻ በሚጣልበት ውዱ ታደርጋለህን ብለው ሲጠይቁት he said water is not made impure by anything ውሃ በምንም ነገር አይቆሽሽም ብሎ መለሰ ማለት ነው። አላህ በገማ ጭቃ ሰውን ከሰራ በኋላ አደምንና ሔዋንን እንደ እስልምና ቴዎሎጂ እጁን ታጥቧል አልታጠበም? በሁለት እጆቹ ነው አጨማልቆ የሰራው። የሚገማ ጭቃ ነው፣ ታጥቧል። ከታጠበ ደግሞ ሰዎች ሰገራቸውን በሚጥሉበት ውሃ የሞተ ውሻ በተጣለበትና ፔሬድ ጨርቅ በተጣለበት ነው የሚታጠበው ነው ማለት ውሃው አላህን ስለሚያነጻው፣ ውሃው ግን በምንም እንደማይቆሽሽ ነብዩ ስለተናገረ ማለት ነው። ጥያቄ እንደኛ አስተምሮ ግን እግዚአብሔር በምንም ሊቆሽሽ አይችልም። ኢየሱስ ክርስቶስ ፈጣሪ ነውና እንደ ፈጣሪነቱ ደግሞ የረከሰውን ያነጻል እንጂ እሱ በምንም ሊረክስ አይችልም። ቴንክ ዩ